ፌሻል በቤታችሁ ውስጥ እንዴት እንደምትሰሩ ዛሬ ያሳያችኋለሁ። ፌሻል ቤት ለመሄድ ውድ የሆነባችሁ ሰዎች ዛሬ ከኔ ጋራ ፌሻል አብረን ፊታችንን እንሰራለን። ሃይድራ ፌሻል በተለይ ደግሞ ድራይ ስኪን ላላችሁ ግን ለሁሉም ስኪን ታይፕ ይሆናል። የመጀመሪያው የምናየው ክሊንዘር ነው። ክሊንዘራችንን በዚህ መልኩ አዘጋጅቻለሁ። ወተትና 2 የሾርባ ማንኪያ ወተት፣ 1 የሾርባ ማንኪያ ግሊስሪ አድርጋችሁ ታዘጋጃላችሁ። በሱ ፊታችንን ክሊን በማድረግ እንጀምራለን ማለት ነው። ኮተን ታዘጋጃላችሁ እንደዚህ ለ3 ጊዜ የሚሆን ማለት ነው። በመጀመሪያ ግን ፀጉራችንን ሰብስብ እንደዚህ አድርጋችሁ በኮተን ታጸዱታላችሁ ማለት ነው 2-3 ጊዜ። ገና በመጀመሪያው ስናጸዳ ይኸውላችሁ ኮተኑ እንደዚህ ነበረ። እንደዚህ ነው የሚወጣው። ከዛ ልክ እንደዚህ ይሄ ንጹህ እስከሚሆን ድረስ 2-3 ጊዜ ክሊን ታደርጉታላችሁ ማለት ነው። ከቀድሞ ይሻላል ግን ስቲል አለው። እንደዚህ ያደርጋችሁ ታጸዱታላችሁ። አንገታችሁንም ጨምር እሺ። አሁን በጣም ቀንሷል። ስለዚህ እንደዚህ አድርጋችሁ 3 ከቻላችሁ 4 አጽዱት። 3 ጊዜ ግን በቂ ነው፣ ክሊን ይሆናል። እያደረጋችሁ አንገታችሁንም ጭምር ክሊን አድርጉት። ቀጥሎ ፊታችን ስቲም እናደርጋለን። ወደ ስክራብ ከመሄዳችን በፊት ያው ውሃ ጥደናል። ስለዚህ እንደዚህ አይነት ለስለስ ያለች ጨርቅ ፈልጉና ኦልሬዲ አሁን ክሊን ያደረጋችሁትን በዚህ ታጠቅታላችሁ ማለት ነው። ከዛ የጣዳችሁት ውሃ ላይ ፎጣ አድርጋችሁ ላያችሁ ላይ ለብሳችሁ ከዛ ከስር ስቲም ማድረግ ነው። ከቻላችሁ ጤና አዳም ጨምራችሁ ከዚህ ታሳይቻችኋለሁ ቤኔፊቱን። ቆዳችንን ድረስ ገብቶ ነው በደንብ ክሊን የሚያደርግልን። ስኪን ዲቶክሲፊኬሽን ኢፌክት አለው። ስለዚህ ጤና አዳም ማድረግ እንዳትረሱ። ከሌላችሁም ችግር የለውም፣ ዝም ብላችሁ ስቲሙን ብቻ ማድረግ ትችላላችሁ። 5-10 ደቂቃ በቂ ነው። ከዛ ወደ ስክራባችን እንሄዳለን ማለት ነው። ውሃችን ፈልቷል። ተዘጋጅታችሁ ከዛ ስቲም እናደርጋለን ማለት ነው። ለ5-10 ደቂቃ ስቲም አድርገን እንደዚህ ከዛ ወደ ስክራባችን እንሄዳለን። 5 ሚኒት ሆኖናል። ሉክ ዘ ስቲም እና አሁን ደግሞ ወደ ስክራቦችን እንሄዳለን። ለስክራቦችን 1 የሾርባ ማንኪያ የሚሆን እንደዚህ ፍርኖ ዱቄት እና ውሃ እናዘጋጃለን። በዚህ ትንሽ እንበጠብጠዋለን ማለት ነው። አላማችን ሃይድሬት ማድረግ ስለሆነ ስክራብ አንጠቀምም። ጀስት ኤክስፎሊየት ነው የምናደርገው። የሽምብራ ዱቄት፣ የምስር ዱቄት እና ግራም ፍሎር ደግሞ ፍርኖ ዱቄት ደግሞ በደንብ ኤክስፎሊየት የማድረግ ባህሪ ያላቸው እና ይህንን ማሳጅ እናደርጋለን ማለት ነው። በተለይ ደግሞ ኦይሊ ስኪን ያላችሁ ሰዎች ይሄ ስቴፕ ለእናንተ በጣም ኢምፖርታንት ነው።
እንዳልኳችሁ አንገታችንን ማንረሳም በደንብ አድርገን ይሄንን ከ2 እስከ 3 ደቂቃ ድረስ መሳጅ እናደርገዋለን ማለት ነው። ፊታችሁ ላይ በፍጹም መድረቅ የለበትም። እሺ ድንገት ማሳጅ እያደረጋችሁ እንኳን ቢደርቅባችሁ እጃችሁ ላይ ውሃ እያስነካችሁ ማሳጅ ማድረግ ወይም ማሸት ነው። እንዲታረጉትና ከዛ በጨርቅ መጥረግ ነው። አንታጠበውም። እንዲየጠረግን ሙሉ ለሙሉ እያስወገድን ነው እስከ መጨረሻው ድረስ የምንጨርሰው ማለት ነው። እንዲያላችሁ በደንብ ጽድቅ እስኪል ድረስ ከፊታችሁ ላይ በፎጣ ታነሱታላችሁ። እንደዚህ ክሊን አድርገናል። በጣም አስፈላጊ ወደ ሆነው በጣም ወደምወደው ስቴፕ ነው የምንሄደው። ማሳጅ ማድረግ አለብን ፊታችንን። እሱን ደግሞ እንዴት እንደምናዘጋጅ አሁን አሳያችኋለሁ። ፌስ ማሳጃችንን ማሳጅ ክሬማችንን ለማዘጋጀት 2 የሾርባ ማንኪያ የቀይ ስር ጁስ እናደርጋለን። ከዛ በኋላ ደግሞ 1 የሾርባ ማንኪያ ደግሞ ቢሆን አሎቬራ ጄል ቅድም ስቶሪ ላይ እንትን ብዬላችኋለሁ። ይሄ አሎቬራ ጄል እናደርጋለን 1 የሾርባ ማንኪያ የሚሆን። ከዛ 1 የሾርባ ማንኪያ ሮዝ ዋተር ከሌላችሁ ኖርማል እንደዚህ አይነት የተጣራው ደግሞ ዲስቲል ዋተር ማድረግ ትችላላችሁ። እሱን 2 የሾርባ ማንኪያ እናደርጋለን። ከዛ በኋላ ኤሴንሻል ፓርቱ ግሊስሪን ነው። ግሊስሪናችንን 1 የሾርባ ማንኪያ እናደርጋለን ማለት ነው። እዛ ሁሉንም ማቀላቀል። ፊታችንን ማሳጅ የምናደርግበት ክሬም ያው በዚህ መልኩ ደርሷል። ይሄንን እንዳለ ፊታችን ላይ ማሳጅ እናደርገዋለን ማለት ነው። አንገታችሁ ላይ ማድረግ እንዳትረሱ። ይሄንን በደንብ ለ5 ደቂቃ ፊታችሁንና አንገታችሁን በደንብ አድርጋችሁ ማሳጅ ታደርጉታላችሁ። ልክ እንደዚህ ከዚህ ጋርም ይሄንን መቀባት ትችላላችሁ። ምንም ችግር የለውም። በደንብ ይሄንን ማሳጅ አድርጉትና ከ5 ደቂቃ በኋላ ደግሞ እንገናኛለን። በዚህ እናስለቅቃለን ማለት ነው። ከዚህ ስቴፕ በኋላ ብቻ ራሱ ፊታችሁ እንዴት ግለው እንደሚያደርግ ማለት ነው። ቀጥሎ ፊታችንን ፖሮቻችን ኦፕን ሆነዋል። ስለዚህ እሱን መዝጋት ስላለብን ቤንቶናይት ክሌም ማስክ እንሰራለን ማለት ነው። ማስኩን አሰራሩ ላሳያችሁ። 1 የሾርባ ማንኪያ ቤንቶናይት ክሌ እና 1 የሾርባ ማንኪያ ደግሞ ግሊሰሪን እናደርግበታለን። ቤንቶናይት ክሌው ወፈር ካለባችሁ በግሊሰሪን ማላላት ትችላላችሁ። ከዛ ይሄንን አፕላይ እናደርጋለን ማለት ነው። አንገታችሁ ላይ፣ ፊታችሁ ላይ እንደዚህ አድርጋችሁ ለ5 ደቂቃ አቆይታችሁት ከዛ በኋላ እንደለመድነው በጨርቋ ጠርቁታላችሁ ማለት ነው። ከዛ ሴረማችን አፕላይ እናደርጋለን። በዛው የፌሻል ሩቲናችን እንጨርሳለን ማለት ነው። ስለዚህ ከዛ በኋላ መጨረሻ ላይ የሚለውን የፊቴን ሪዛልት አብረን እናያለን። ጨርሰናል እና ይሄንን ይመስላል። መጨረሻ ላይ አፕላይ የምናደርገው ሴረማችንን ነው። ይሄ ደግሞ ኢምፖርታንት ስቴፕ አይደለም። ያላችሁን ፌቨራይት ሞይስቸራይዘር አፕላይ ማድረግ ትችላላችሁ። ይሄንን ይመስላል። ላይቱን ደግሞ አጥፍቼ ላሳያችሁ። መብራቱን ሪንግ ላይቱን አጥፍቼ እንግዲህ ይሄንን ነው የሚመስለው።
ስለዚህ ሁላችሁም